እነዚህ 5 ቤዚክ ስኪሎች ካሏችሁ በየቀኑ የምትጠቀሙትን ሶሻል ሚዲያ የገቢ ምንጫችሁ ማድረግ ትችላላችሁ። አንደኛው ኮፒራይቲንግ። ኮፒራይቲንግ ጥሩ የማስታወቂያ ጽሑፍ የመጻፍ ችሎታ ሲሆን ሰዎች ካፕሽን እንዲያነቡና ኢንስታግራም ወይም ፌስቡክ አድ ላይ ክሊክ እንዲያደርጉ የሚያስችል ጥበብ ነው። ሁለተኛው ቪዲዮ ኮንተንት ክሬሽን። አሁን ባለንበት ጊዜ ሰዎች ረጅም ጽሑፍ ከማንበብ ይልቅ አጭርና ደስ የሚል ቪዲዮ ማየት ይመርጣሉ። ስለዚህ ይሄ ስኪል ካላችሁ ማንኛውም ፕላትፎርም ላይ ሪሌቫንት መሆን ትችላላችሁ። ሶስተኛው ግራፊክስ ዲዛይን። ማራኪ የሆኑ ዲዛይኖችን በማዘጋጀት የተመልካችን ትኩረት መሳብና የምናስተላልፈውን መልእክት እንዲያነቡ ማድረግ። ሌላኛው ደግሞ አናሊቲክስ ስኪል ሲሆን የተለያዩ ቱሎችን በመጠቀም የሶሻል ሚዲያ ፔጃችንን ዳታ መተንተን መቻል ነው። የትኛው ኮንተንት ውጤታማ ነው፣ የትኛውስ አይደለም፣ በየትኛው ሰዓት ቢለቀቅ ጥሩ ይሆናል የሚሉትን ነገሮች አንደርስታንድ ማድረግ መቻል። የመጨረሻውና ዋናው ስኪል ፍሌክሲቢሊቲ ነው። የሶሻል ሚዲያ ዘባይ በየጊዜው ስለሚቀያየር አዳዲስ አልጎሪዝም፣ ፊቸር እና ሃሽታጎች ሲመጡ ቶሎ ተላምዶ ስራ ላይ የማዋል ችሎታ ነው። እነዚህ ስኪሎች ካሏችሁ ለስኬታማ የሶሻል ሚዲያ ስራ ዝግጁ ናችሁ ማለት ነው። ታዲያ ምን ትጠብቃላችሁ?